አሲሊ በነገራችሁ ላይ እንደ ሌሎቹ ያለ እውነት አይናገርም። ስለዚህ ሲናገርም ፓወርፉል ነው፣ በደንብ ይናገራል። ሲይዝ ነው ያንን የሚናገረው። የውሸት ወሬ አያወራም። በቃ ሌቦች ከሆኑ ሌቦች ማለት አለባቸው። ለምን ሰበሰቡለት አይደለም። ummatan baxabbatin warrin arrabsulle waan biru takkan jiru arrabbi malee naman sodaadho la inarrabsina please lo tokko ነገ ወዶ አሲሊን የማታውቁት አሲሊ ዝም ብሎ የሆነ ነገር ሳያገኝ አይናገርም። ይሆን ምክንያት ከነመረጃ ይዞ ይመጣልሃል። ህዝብን እያጨበርበራችሁ በቃ ለህዝብ የሚቆም ልጅ ነው። ልክ አይደላችሁም፣ ውሸታችሁን ነው። ውሸታችሁን ደግሞ አጋልጣችሁ ብሎ የሚያጋልጣችሁ ነው። እና ዓለምን አጋለጥክኝ ደግሞ አይሰራም። ይሄን ገንዘብ ይሄን እኮ ያላገኘ እንዳንተ ካንተ በላይ ታሞ እኮ ታማቆ አልጋ ላይ ቀራኮ ስንት ዋለ ካንተ በላይ ታሞ ማለት ነው። አንተ ግን የተጠየቁት 9 ሚሊዮን ነው የተሰጠኝ 5 ሚሊዮን ነው። ለ5 ሚሊዮን ራሱ ስታመሰገን እኮ አላየን። ምሳሌ ባላንስ ነው ያሳየን አይደል? አሁን ብሩ ከተሰበሰበ ቀን ጀምሮ ያስቀመጠውን ባላንስ ውስጥ ትራንዛክሽን ያደረገው ለሕክምና ያወጣው ወጪዎች እያንዳንዱን ለህዝቡ ማሳየት አለበት። ስንቱ ነው በዚህ ሰዓት እኮ ህዝቡን እያጃጃለ ያለው። እኔ በነገራችሁ ላይ ለምን ለዚህ ልጅ ብር ተሰበሰበ ለምን እንደዚህ ትባባላላችሁ አይደል? እነዚህ ሰዎች ብሩን የሰበሰቡልህ በየሰው ቤት የሰው ሽንት ቤት እያጠቡ ሳይበሉ ሳይጠጡ ተቸግሮ ለአንተ ብር ልኮልሃል። አንተን ለማዳን ሲል ከሚገባ በላይ ተሰብስቦልሃል። በቂ ነው ይበቃሃል እያለው ነው። ሰው ተመችቶት አይደለም ለዚህ ልጅ እውነት ይሄን ያህል ብር ሰብስቦ ከሆነ አሲሊም ይሄን ያህል ብር ሰብስባል ብሎ አሳይቶናል። 16 ሚሊዮን ብር ተባብሮ የሰበሰበው ህዝብ የእውነት አንዳንዴ በቃ ምን አይነት ህዝብ ነው፣ ደግ የሆነ ሩሩ ህዝብ ነው ያለን ብዬ ነው ያሰብኩት ማለት ነው። ምክንያቱም ዛሬ አይደለም 16 ሚሊዮን 60 ሺህ ብር የናፈቀው ሰው እኮ አለ። ለዚህ ህዝብ አመሰግናለሁ ያረጋችሁልኝ ነገር ቀላል አይደለም ማለት ሲገባ አልበቃኝም አላረጋችሁልኝም አይነት መልስ ይመልሳል። ገብቷል? ምን አገባ ለምን ትጠይቃላችሁ ለምን እንደዚህ ትላለህ ብላችሁ አሲሊን የምትሳደቡ ልጆች አሲሊ አይደለም እኮ ይሄ ልጅ ያቃተለው ምስቱ ነች። ህዝብ እኮ እነዚህ ልጆች አረብ ሀገር ላይ የተለያየ ሀገር ላይ የሚኖሩ ልጆች ይሄን ብር የላኩለት እኮ የተቸገረው ሰው ወጥቶ አይደለም። ስንት ዘመድ አዝማድ ቤተሰቡ ወላጅናቱ ወላጅ አባቱ ወንድም እህቶቹ እየተቸገሩ ይሄ ልጅም የኛ ልጅ ነው የኛ ዜጋ ነው ብሎ ነው ይላኩለት። ታዲያ ይሄ ተልኮለት እውነት ይሄ ሁሉ ብር አካውንቱ ላይ ገብቶ ለዚህ ህዝብ ወጥቶ አመሰግናለሁ ማለት ሲገባ አይ አልበቃኝም ናምጡ አሁንም ልበሰብሳችሁ ሚል ከሆነ ይሄ ሌብነት ነው። በቃ ልክ አይደለም። አሲሊን እኔ ደግፋለሁ ማለት ነው። የሰበሰብኩት ብር ልክ ነው ይሄን ኃይል ብር ነው። ነገር ግን ሰዎች ወደዛ ወደዚህ ሲያረጉኝ ይሄን ኃይል ብር እየከፈልኩ ነው ሲታጠብ ይሄን ኃይል ተጨማሪ ወጪ ያለኝ ቤት ስለምቀመጥ አሁን ወጪ ያለኝ ብሎ ያንን ይሄን ኃይል ስለሰጣችሁኝ አመሰግናችኋለሁ። ይሄን ኃይል ግን ጎሎኛል ከቻላችሁ እርዱኝ ካልቻላችሁ ደግሞ እስካሁን ላረጋችሁኝ አመሰግናለሁ ብሎ ሰው ለተደረገለት አመስግኖ ቀጣዩን ደግሞ ህዝቡ እንደፈለገ ያደርጋል። የቻለው አሁንም ቀጥሎ መስጠት ይችላል፣ መብቱ ነው። አሲሊም እዚህ ጋር መቃወም አይችልም። ለምሳሌ እኔ ነገ ጧት ተነስቼ 10 ሚሊዮን ሰጣለሁ ቢል አሲሊ አይደለም እኔ መከልከል የሚችለው ማለት ነው። በሌላ ፕሮግራም እንዲሁ እስክንገናኝ ቸር ሰንብቱልኝ። እኔ አዲሱ ደገፌ ነበርኩት። ስለነበረኝ ጊዜ አመሰግናለሁ። እወዳችኋለሁ። የኡርጂ መልቲ ሚዲያ ተከታታዮቼ፣ እህቶቼ፣ ወንድሞቼ በጣም እወዳችኋለሁ። ሐሳባችሁን በኮሜንት እንደተለመደው እንድታሳውቁኝ